እንደዚህ ነው አያችሁ፣ እንደዚህ ይሮጣሉ ማለት ነው። እንደዚህ እሺ፣ ኦኬ፣ እሺ። ቢኒያም ጥያቄ አለ? አሁን ይገባል። ለምን ታገዛ የምር አሪዞናና ተፋ የሆነ ነገር አወራለሁ። ወላሂ እንትን ትወስዳለህ። ሰላም ብያለሁ። ማይክ አንስተ ነበር። ወይኔ እንትና ምን ኢብራሂም ይሰማል ወይ? እንትን ቅድም ወገናችን ያለው ስታው ማርቆስ የለውም ነበረ ማርቆስ ወንጌል 24 ላይ አውጣ እንዴ ያው ዛራ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ። ቢቻላቸውስ ከተመረጠን እንኳን እስኪያስቱ ድረስ ታላላቅ ምልክቶችንና ድንቅ ያሳያሉ ይላል። ትክክል። ስለዚህ አንድ ሰው ተአምሮችን ማሳየት፣ ደዋያንን ሊፈውስ ይችላል። በቃ ብዙ ነገራቶች ተአምር ሊያደርግ ይችላል። እስቲል ከሰማይ የሚወርድ መብረቅ ራሱ ሊመስል ይችላል። እዛው ቀጥሎ እስከ መጨረሻው ስታነበው ያስቀምጣል። እንደውም ምንድነው ይሄ እንደ መላእክቱ ሆኖ ራሱ ከሰማይ እንትን የሚበርቅ ነው የሚመስለው ምናምን ሲያዩት እና ይህ ሐሰተኛ የሆነ ነገር ሊያደርግ ይችላል። እነዚህን አካላቶች ማለት ነው። ሲቀጥል ደግሞ ምንድነው ያለው ጌታ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዛን ቀን ምንድነው የሚለው ከላይ በኩል የአባቴን ፈቃድ የሚያደርግ እንጂ ጌታ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት ብዙዎች በስምህ አጋንንትን አላወጣንምን? በስምህ ትንቢትን አልተናገርንምን? በስምህ ብዙ ተአምራቶችን አልሰራንምን? ይሉኛል። እኔ አላውቃችሁም እናንተ አመፀኞች ብዬ እመሰክርባችኋለሁ አለ እና በስምህ አጋንንትን እናወጣለን፣ ትንቢትን እናገራለን፣ በአዲስ ቋንቋ እናገራለን፣ የተለያዩ ነገራቶችን የሚሉት እነማን ናቸው ሲባል ክርስቲያኖች ናቸው። አሁን ያሉ ክርስቲያኖች በአጠቃላይ ፕሮቴስታንትም ሆነ ኦርቶዶክስ የተለያየ መፈወሳቸው የተለያየ ቢሆንም ኦርቶዶክስ በጸበል በተለያዩ ነገራቶች በቅዱሳን በመላእክት በሰማዕታት ነው የምትፈውሰው እንፈውሳለን የሚሉት እንግዲህ በእግዚአብሔር ብቻ በኢየሱስ ብቻ አይደለም። በማርያም በድንግል ማርያም ስም አሁን ለምሳሌ ቅድም ያነሳው ሰውዬ ማን ነው የሚባለው? መምህር ግርማ የሚባለው ሰውዬ በገብርኤል ስም ይላል፣ በመድኃኔዓለም ስም፣ በድንግል ማርያም ስም በተለያዩ ስሞች ነው የሚፈውሰው። ስለዚህ እነዚያን ሁሉ ያለ ሰው ይፈውሳል። እዚሁም ፕሮቴስታንቶች ደግሞ በኢየሱስ ስም ያሉ ይፈውሳሉ። ሌሎችም ደግሞ በተለያዩ አካላቶች የሚፈውሱ አሉ። ስለዚህ ፈውስ የሚባለው ነገር እንትኖች ይሄ በነገራችን ላይ ባለዛሮች ራሱ ወይም ደግሞ ዛርን የሚያመልኩት ወይም ሸይጣንን የሚያመልኩት ራሱ ሊፈውሱ ይችላሉ። ፈውስ የሚባለው ግን ያን ነገር የሚፈውሱት ነገር ትክክለኛ ፈውስ ነው ወይ ነው ዋናው ጥያቄ። ገብቷችኋል? ስለዚህ ትክክለኛ ፈውስ አይደለም የሚፈውሱት። ፕሮቴስታንቶችም ሆኑ ኦርቶዶክሶች ከአስተምሮቱ የወጣ ነገር ነው የሚያስተምሩት። ትክክለኛ ፈውስ አይደለም የሚፈውሱት። ምክንያቱም ኢየሱስ ክርስቶስ ይህን ራሱ ተቃውሟቸዋል። ትንቢትን የሚናገሩት አጋንንትን የሚያስወጡትን እንዳለ እኔ አላቃችሁም እናንተ አመፀኛ ናችሁ ብሏቸዋል። የአባቱን ፍቃድ ታዲያ የሚያስተምረው ማን ነው ከተባለ እኛ ሙስሊሞች ነን። የአባቱን ፍቃድ የሚያደርጉት ወይም የአምላኩን ፍቃድ የሚያደርጉት እና ማን ናቸው ከተባለ እኛ ሙስሊሞች ነን። የአባቱ ፍቃድ ምንድን ናት ከተባለ እስራኤሎች ስማ ጌታ አምላካችን አንድ ነው የሚለው አስተምህሮ ትክክለኛውን የምንከተለው እኛ ሙስሊሞች ነን። እናንተ ግን አትከተሉም። ኢየሱስ ክርስቶስ በዘመኑ ድዋን ይፈውስ ነበረ ምናምን ነገራቶች ይሰራ ነበር። ይህንን በመስራቱ እኛም አንቃወም። ይሰራ ተአምር ይሰጣቸው ነበር። ነቢያቶች ልክ እንደዚህ ይሰራ ነበር። መሐመድ ሰለላሁ ዐለይሂ ወሰለም በተመሳሳይ ይሰሩ ነበር። ሲቀጥል እኛ አሁን በአሁኑ ዘመን እኛ ሙስሊሞች አጋንንትን የምናስወጣበት የራሳችን የሆነ አስተምሯለን ወይ ከተባለ ሩቅየት ሸርዕያ ይባላል። ወይም ደግሞ ሸሪዓዊ
ፈውስ ይባላል። በዛ መሰረት እኛ ሰዎችን እንፈውሳለን። ለምሳሌ አሁን ቁርአንን ሱረቱል ፋቲሃን ብቻ የሚያውቅ ሰው ሰዎችን መፈወስ ይችላል። በዛ ቁርአንን ቀርቶ ማለት ነው። የሚያድነው የአምላካችን አላህ ሱብሓነሁ ወተዓላ እንጂ ሰውየው አይደለም። ስለዚህ አንድ ሰው ተነስቶ እንደዚህ ያኔ ሱረቱል ፋቲሃን የሚያውቅ በዛ አምኖ የሚያምንበት ሱረቱል ፋቲሃን ብቻ የሚያውቅ ሰው ከሆነ መፈወስ ይችላል። ይህንን ደግሞ በረሱል ሰለም ጊዜ ራሱ ተከስቷል። ለምሳሌ ሁለት ሰዎች የሆነ ሰው በመርዝ ተነድፎ ወይም በባብ ተነድፎ ይመስለኛል እና የሚፈወሱበት ወይም ደግሞ መድኃኒት አጥተው እንግዳውስ ሰዎች አሉ። እነዛ ሰዎች እስኪ እንጠይቃቸው ብለው ሲጠይቁ እነዛን ሰዎች ሲጠይቋቸው ሱረቱል ፋቲሃን ብቻ በመቅራት ያንን ንጉስ የቃሪያውን ወይም ደግሞ የዛን አካባቢ ንጉስ ፈውሰውታል ማለት ነው። በዛም ራሱ በዛ መሰረት ራሱ ገንዘብ ራሱ ተቀብለው ያለ መልእክተኛ ዓለይሂ ሰላቱ ወሰላም ያደረጉትን ሁላ ነግረዋቸው ምናምን ያውቃሉ። ሲቀጥል በረሱል ሰለም ዘመን ራሱ በጣም ብዙ አሉ። ያለ መልእክተኛ ዓለይሂ ሰላቱ ወሰላም ራሱ በእሳቸው ላይ ህመም ወይም ደግሞ ድግምት ምናምን የሚባለው ነገር አይሁዶች አሰርተው ከዛ ያለ መልእክተኛ ዓለይሂ ሰላቱ ወሰላም ይህንን ፈውስ አድርገዋል በራሳቸው ላይ። ጅብሪል ዓለይሂ ሰላም መጥቶ አስተምሯቸዋል። ባለ ሱብሓነሁ ወተዓላ ሩቅ አደርግብሃለሁ ባለ ሱብሓነሁ ወተዓላ ስም ሩቅ አደርግብሃለሁ እያሉ ለራሱ ጅብሪል ከዛ ቀጥታ አስተምሯቸዋል። ሱረቱል ፈለቅና ሱረቱል ናስን ማጥቶ ይሄ መፈወሻ እንደሆነ አስቀምጦላቸው ሄዷል። ጅብሪል ዓለይሂ ሰላም መጥቶ አስተምሮላቸው ማለት ነው። ከዛ በኋላ እኛም ኡመቶቻቸው ያለ መልእክተኛ ዓለይሂ ሰላም ኡመቶች የእንደዚህ አይነት ነገር የሆነ በሽታ ላይ ደግሞ ሲህርም ሆነ ጅንም ሆነ የተለያዩ ነገራቶች ከደረሰብን እነዚህን በመቅራት ዱዓዎችን በማድረግ አላህ ሱብሓነሁ ወተዓላ እንደሚፈውሰን እኛ ሙስሊሞች እናምናለን። በጣም ብዙ ሰውም ይፈውሳል አሁንም ድረስ አለ ማለት ነውና ይሄ ነው። ጀዛከላሁ ኸይር። ነው